ሰዎችን ወደ እናንተ ለመሳብ የሚረዱ መንገዶች። ሚስጥራዊ ሁኑ። ይህ ወደ እናንተ እንዲሳቡ ያደርጋል። በቀላሉ አትገኙ። በቀላሉ የማይገኙ ነገሮች ሁሌም ለሰዎች ማራኪ ናቸው። በራሳችሁ ተማመኑ። ነገሮችን በተሻለ መንገድ መስራት እንደምትችሉ አሳዩ። በደንብ ልበሱ። ያማረ ያለባበስ ስልታችሁ የሁሉንም ሰው ትኩረት ይስባል። ጥሩ መዓዛ ይኑራችሁ። ሽቶ ተጠቀሙ። የሌሎችንም ትኩረት ትስባላችሁ። የአካል እንቅስቃሴያችሁ ግልጽ መሆን አለበት። ቀጥተኛና ግድ የለሽ አለመሆናችሁን አሳዩ። አዝናኝ ሁኑ። ሰዎች ከእናንተ ጋር ጊዜ ማሳለፍ መፈለግ አለመፈለጋቸው የሚወሰነው በእናንተ የመሳብ ኃይል ነው። በቀላሉ ለሰዎች እጅ አትስጡ። እናንተን ለማግኘት እንዲጥሩ አድርጉ። ሰዎች በቀላሉ ያገኙትን ነገር ከፍ አድርጎ አይመለከቱትም። በማህበራዊ ሚዲያ ላይ አሰልቺ ሕይወትን አታሳዩ። ይህ መሳሳብን ያጠፋዋል። ሌሎች ስለ እናንተ ምን እንደሚያስቡ ግድ አይስጣችሁ። ነገር ግን የሰዎችን ምክር ተቀበሉ። ከአንድ ሰው ጋር ስታወሩ ወይም መልእክት ስትላላኩ ከልባችሁ ይሁን። ጥገኛ አትሁኑ። ይበልጥ ጥገኛ በሆናችሁ ቁጥር የምታገኙት ትኩረት ይቀንሳል። አይሁንም ማለትን ደግሞ ተማሩ። ሁሉንም ነገር በይሉኝታ እሺ አትበሉ። ራሳችሁን ሁኑ። ሰዎች ለማግኘት ብላችሁ ራሳችሁን አትቀይሩ። ራሳችሁን ትናንት ከነበረው ማንነታችሁ ጋር ነው እንጂ ማወዳደር ያለባችሁ ከሰዎች ጋር አይደለም። ስለ ራሳችሁ ሁሉን ነገር አታውሩ። ሁሉንም መግለጥ አነስተኛ ማራኪ ያደርጋችኋል። በድብቅ ስሩ፣ ውጤታችሁ ይታይ። የምትፈልጉትን ወይም የሚገባችሁን ክብር አንድ ሰው ባይሰጣችሁ አትጨነቁ። እናንተ ክብር የሚገለጸው እናንተ ለራሳችሁ በሰጣችሁት ቦታ ነው። ሁልጊዜም ውይይቱን የምትጨርሱት እናንተ ሁኑ። ለአንድ ሰው ደግሞ ከልክ ያለፈ ፍላጎትን አታሳዩ። በደግነታችሁ ልክ ይኑራችሁ። ሚዛናዊ ሁኑ። ጠንካራ የቀልድ ስሜት የመሳብ ኃይልን ይጨምራል። ምክንያቱም የማሰብ ችሎታ ካለው ስብዕና ምልክቶች አንዱ ነውና። ከቤተሰቦቻችሁ አባላት ውጪ ከማንም ሰው በፊት ግባችሁን አስቀድሙ። ከሰዎች ጋር በምታወሩበት ጊዜ የአይን ላይን ግንኙነትን ፍጠሩ። ፈገግም እያላችሁ ስሙ። ራሳችሁን ውደዱ እና ለምታምኑበት ነገር ለመቆም በፍጹም አትፍሩ። ጀብደኛ ሁኑ። አስደናቂ ቦታዎች ተጓዙ። በማህበራዊ ሚዲያ ላይ የምትለጥፏቸው ፎቶዎች የእናንተ ታሪክ ይኑራቸው። ብሩህ አመለካከት ይኑራችሁ። ኃላፊነት ለመውሰድ አትፍሩ። ብሩህ አመለካከት ለሰዎች አዎንታዊ ስሜት ስለሚሰጥ ወደ እናንተ ይሳባሉ። አደጋዎችን በመውሰድ ደፋር መሆናችሁንና አስፈላጊ ከሆነ ከምቾት ቀጠናችሁ መውጣት እንደምትችሉ ማሳየት አለባችሁ። በራሳችሁ ጊዜ አሳልፉ። አብዛኛውን ጊዜያችሁን ለብቻ አሳልፉ። አሳቢ ሁኑ እና ነገሮችን ተንትኑ። በምላሹ ምንም ሳትጠብቁ የሌሎችን ችግር መፍትሄ ለመስጠት ሞክሩ። በራሳችሁ ክብር ላይ ግን በፍጹም አትደራደሩ። ሁልጊዜ ራሳችሁን አክብሩና ውደዱ። ነገር ግን ትሑትና ጨዋ መሆኑን ደግሞ አትርሱ። ትልቅ ሕልም ይኑራችሁ። ትልቅ ትሆናላችሁ። በመጨረሻም መንፈሳዊ መሆንን አትርሱ። ከአምላክ ጋር ከፈጣሪያችሁ ጋር ግንኙነታችሁን አጠንክሩ። ሰናይ ጊዜ